ታዲያ ምን እሰጥሻለሁ ከብሬ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ አይሚ እንዴት አለ ተናነሽ ሰላም አለው ተጠፋፋን። አዎ ግን ቪዲዮ አስፈላጊ ነው። ፈልጌ ነው እኔ ይሄ የኔ ፍላጎት። አይ እኔ ከካሜራ ጀርባ ነበር የመሰለኝ። ከካሜራ ጀርባ ብዙ የምናወራው ነገር አለ እና ደግሞ ዛሬ ይሄ የኔ ልፋት ነው። እኔ ለፍቼ ዛሬ ሁለታችሁንም በቪዲዮ አገናኝቼ ማድረግ የምችለው ነገር ካለ አድርጌ ሰላም እንድትሆኑ ስለምፈልግ። ትናንትና የተፈጠረው ነገር ይደብራል። ብቻ እኔ እንዲህ ነው ብዬ ላንቺ አልነግርሽም። አንቺ ነሽ ለእኔ መምከር የነበረብሽ። ከአንቺ ብዙ ነገር ነው የምጠብቀው። እንዲህ እንድትሆኝ አልፈልግም። ምናልባት እንደዛ እንድትሆኝ ያደረገች ተናደሽ ሊሆን ይችላል፣ የሆነ ነገር አናዶች ሊሆን ይችላል። ብቻ ያ ነገር የአንቺ ባህሪ እንዳልሆነ እኔ አውቃለሁ። አይ እኔ እንጃ ትናንትም የተናገርኩት ነገር ነበረ። ከካሜራ ጀርባ ያው የምመልስልህ እቃዎች ይኖራሉ ብዬ ነግሬው ነበረ እና ስልኬን አይ አይደለም የምር አንዴ ላውራክ እና ከቻልክ አንዴ ካሜራውን አጥፍተን የሚመጣ ከሆነ ያልኩትን ነገር ከካሜራ ጀርባ ቃሌ መጠበቅ ስለምፈልግ ብመልስለት ደስ ይለኛል። እሺ ምን ለውጥ ያመጣል አሁን እቃ መመላለሱ? እኔ እኮ ግራ ገባኝ። አስፈላጊ አይደለም ገባህ? እኔ እሱን የሚያስታውሰኝን ነገር ምንም ነገር አልፈልግም። የምሬን ነው። ምንም ነገር ከዚህ እቃ በላይ እኮ ከዚህ በፊት ያሳለፋችሁት ብዙ ነገር ያ እኮ አይ እንደዛ የሚባል ነገር የለም። ያሳለፍከው ነገር በመከባበር ካልሆነ የሆነ ነገር በመጣ ቁጥር ክብር የምታጣ ከሆነ የምትናናቅ ከሆነ አስፈላጊ አይደለም። እና ደግሞ እኔ ከዚህ በኋላ እሱን የሚያስታውሰኝን ነገር ምንም ነገር አልፈልግም። የምሬን ነው። እኔ ትናንት አሁን ስልኩን ስመልስለት በቃ ምንም ነገር እንዲያስታውሰኝ ስለማልፈልግ ነው እሱ። እሺ እንደዛ ስላደረግሽ አሁን እሱ ማስታወስ ማትሽ መስሎሻል? አይ ቢሆንም ቢያንስ አይምሮዬ ነፃ ይሆናል። ገባህ? እሱ ያደረገልኝ ነገሮች ምናምን ብዬ በተደረጉልኝ ነገሮች አይምሮዬን ማሰር ስለማልፈልግ ቢያንስ አይምሮዬ ነፃ ይሆናል። ገብቶሃል? እና ያው እኔ ጋር በጣም ብዙ እቃዎች አሉ። ከቻል ካሜራ ይሄንንም እቃ ይዘሽ መተሽ ሰጪው ነው። አመጣጤ እንደዛ ነው። የምሬን ነው። ቪዲዮ አልጠበቅኩም እነሱ ነገር ጭራሽ አልጠበኩም። ለምን እኔ እሱን ቢያንስ በአንተ በኩል ማግኘት ከቻልኩኝ ብዬ ነው አንተን ራሱ ደውዬ ያስቸገርኩ። ምክንያቱም እሱ በጣም እኔ እንጃ አሁን እንዲህ እንድትሆኑ አልፈልግም። እንዲህ እቃ እንድትመላለሱ አልፈልግም። ወይ ይገባኛል። አንተ ብቻ ሳትሆን ፋሚሊም አይፈልግም። አውቃለሁ። ፋሚሊ ስለ የእሱ ፋሚሊዎችም ወንድሞቹ ምናምን አይፈልጉም። ማንም ፈልጎ አይደለም። እና ይሄ ነገር እንዲመቀጠል ግን ደግሞ አስፈላጊ አይደለም። ከህይወት የሚበልጥ ነገር ምንም ነገር የለም። ገባ? እኔ ያለፈውን ነገር ትታችሁ በቃ በሰላማችሁ ከዚህ በፊት የዛሬ አመት ለልደቴ የሰጠኝ ወርቅ ነበረ። እሱም ይኸው አርጌውን የመጣሁትኝ አውልቄ ሰጠዋለሁ ሲመጣ። አሁን እዚህ ውስጥም ማለት ለእንደዚህ አይነት ነገር እኮ እቃዎች አሉ። እኔ ምንም ነገር አልፈልግም። በቃ አልፈልግም ማለት እኔ የማንንም እንትን ፈላጊ አይደለሁኝም። ሰው ወዶና ፈቅዶ ላደረገው ነገር እኔ ተጠያቂ መሆን አልፈልግም። የምሬን ነው። ገባ? እኔ በራሴ ከፈለግኩኝ በራሴ ማድረግ እችላለሁ። ግን የሰው ልጅ ስጦታ ሲሆን ደስ ይላል። ስጦታ ሲሆን ደስ ይላል። ሰው ወዶና ፈቅዶ ካደረገው ማለት ነው። እና ይሄን ነገር እመልስለታለሁ። ረስቼው ነው ላወልቀዋለሁ እዚህ ውስጥ ከተዋለሁ ብዬ ነበር። ረስቼ ነው አንገቴ ላይ እንዳለ እንትን ያልኩት ማለት ነው። እና አልፈልግም፣ ምንም ነገር አልፈልግም። እዚህ ውስጥ እቃዎች አሉ። ብቻ ከቻልክ ካሜራውን አጥፋል የሚመጣ ከሆነ ማለት ነው። ኧረ እኔ እንዲማ እንዲቀጥል አልፈልግም። ጌታ እንደ በጣም ብዙ ሰው እኮ እየተጨነቀ ነው እንዴ። በጌታ ሰው ምን ይጨነቃል? ንብረት ክፍፍል አከፋፋይ እኮ ናቸው እነሱ። ለምን ይጨነቃል እኮ ያ ነገር ነው ያናደደሽ እንዳሉ ሆኖ እኮ የማይጨነቁም አሉ እኮ። ንብረት የሚያከፋፍሉ አሉ። የኛ አቃቢ ህጎች ነው። አቃቢ ህግ ነው ንብረት የሚያከፋፍለው። የኛ ንብረት አከፋፋይ እኔ እና እሱ ተናገሩ ብለሽ አይደለም። እነሱ ተናገሩ ብዬ አይደለም። እነሱ ተናገሩ ያሉት የእናንተ ሰላም እኔ ጥገኛ አይደለሁም። ገባ? እኔ ጥገኛ ወይም ተረጃ አይደለሁም። ፈልጎ ነው ስጦታ የሰጠኝ።
ግን ደግሞ አሁን ተለያይተናል። በዚህ ደግሞ ነገ ከሆነ ሰንበዲ ጋር ብመጣ እሱ እንደዚህ አድርጎላት ወርቅ አስሮላት ምናምን ብላችሁ ልትወቅሱኝ፣ አረ አልፈልግም፣ ይውሰደው፣ አልፈልግም። የማንም እንትን አይደለሁም። እኔ ፈልጎን ያደረጉ ስልኩንም አይታችኋል፣ አልቀበልም ብሎኛል። እኔ የማንንም ንብረት ፈላጊ አይደለሁም። እና እናንተ ደግሞ እኔ እና እሱ አልተጋባንም እኮ ሲጀመር። ምን እናንተ አፋቺ፣ እናንተ አጋቢ። ይደብራል በጣም እንደዚህ የምር የሆነ ከትላልቅ ሰዎች የማይጠበቅ ነገር ላይ ብላይ ገብታችሁ ምናምን። እኔ አይሞቀኝ አይበርደኝ ምን አገባኝ አይደለም። አይ እኔ አሁን ቪዲዮን ስማ አይደለም ገና ይቀየራል። የምሬን ነው። ወርቁን ትመልስ የሚል ላይ ብላ አልመልስም። እንደውም ከፈለኩ አልመልስም፣ አረገዋለሁ። እሱ ከፈለገ ሰጠዋለሁ፣ ፈልጎ ላደረገው። እናንተ ምን አገባችሁ እንዴ? አሉ አንዳንዶች በጣም እንትን የሚሉ ማለት ነው። እኔ ሁላችሁንም ማለት ናቸው እንደዚህ አይነት ነገር በጣም ጥቂት ናቸው። በጣም ጥቂት ናቸው የሆነ ነገር ፈልገው ያላገኙ በጣም ጥቂት ናቸው። ምን አገባኝ እኔ ከፈለገ መልስለታለሁ። እሱ ስላልፈለገ ነው። ዛሬ ራሱ የምሬን ነው ፍፄ፣ አንተ ጋር የደወልኩልህ ቃሌን ለመጠበቅ ነው። ለምን ትናንት ቪዲዮ ላይ እንትን ብዬ ነበረ። ትናንሽ እቃዎች አሉ። ትናንሽ ሆነው አይደለም በእርግጥ ግን እነዚህ እቃዎች ይዤ መምጣት ስላልፈለግኩ ነው። ሰፈር አካባቢ ምናምንና በግል መልስልሃለሁ ከካሜራ ጀርባ። በዋናነት ደግሞ ጭራሽ ማለት ነው አንዳንድ እቃዎች እንደውም ትዝ ያላሉ የነበሩ ፈልጌ ነው ዛሬ ያገኘኋቸው ማለት ነው። ለምን ከአመት በፊት የሰጠኝ አለ፣ ለልደቴ የሰጠኝ ስጦታ አለ። ፍቅር በስጦታ አይለካም። እንደዚህ የምታስቡ ሰዎች ከሆናችሁ ፍቅር በስጦታ አይለካም። እኔ ደግሞ በስጦታ የምሸነፍ ሰው አይደለሁም። ገባህ? ማንም የሆነ ወርቅ ስላሰረልኝ ምናምን እኔ ልቤ ሊሸነፍ? ኧረ እባክሽ እኔ እንደ እናንተ አይደለሁም፣ እንደ አንዳንድ ሰዎች አይደለሁም። የምሬን ነው ጌታ። ወርቅ ስላሰረልኝ ምናምን ብዬ በዛ እንትን ብዬ ሼም ይዞኝ ምናምን ይሉኝታ ይዞኝ መመለስ ካለብኝ መልስለታለሁ። ግን እሱ ፈልጎን ያደረገልኝ ላይ ብላይ ገብታችሁ ዝም ብላችሁ እንትን የምታወሩ ሰዎች ከፈለኩ አልመልስም። ታያቸውን አልመልስም። እነሱ አያናዱሽ። ያው አርጌውን የመጣሁት እንደው ግን ሁኔታውን አይቼ እሱ እንትን ካለ አውልቄ እሰጠዋለሁ። ለልደቴን የሰጠኝ ደግሞ ታምራለች። ልመልስ አልመልስ እያልኩ ነው። አትመልሽኝ እንዴ? አይ እኔ መመለስ ካለብኝ እመልስለታለሁ። ግን ታዩ ላይ ብላይ ገብተው እንትን ስላወሩ አይደለም እኮ ነው። ስለነሱ አይመለከተሽም እኮ። ካሜራውን አጥፋልኝ። እኔ የማንም አፍ መክፈቻ አይደለሁም። ካሜራውን አጥፋልኝና እናውራ በቃ እኔ እናንተ። ምክንያቱም እሱንም አግኝቼ በሰላም ማውራት ፈልጋለሁ እኮ። እኔ እሱን እኔ በግል ነው የፈለኩት ከካሜራ ጀርባ እኮ። ይምጣና እናወራለን። ያለዛ ንግግር የራሱ ጥሩ አይሆንም። የምር አስቀይማቸዋለሁ። ለምን? እኔ አንተንም እንዳስቀይመህ አልፈልግም። ገባ? እና አንዳንዶቹ ደግሞ ንብረት አከፋፋይ ናቸው። እነሱ ደስ እንዲላቸው ካሜራ እንትን ብልህ ምናምን አይሁን በእናትህ። ምክንያቱም እኔ መመለስ እኔ አልጠበቅኩም። አሁን ካሜራ አልጠበቅኩም ስመጣ። ገባ? ምክንያቱም ትናንት ብዬዋለሁ ከካሜራ ጀርባ የምመልስልህ እቃዎች ይኖራሉ ብዬዋለሁ። ለዛም ነው አድርጌ የመጣሁት ይሄን ራሱ። እኔ ደግሞ እንድትገናኙ እፈልጋለሁ። በቃ እኔ ሰላማችሁ እንዲመለስ ለመፈለግ እኮ ከካሜራ የምን ሰላም እንዴ? ሁለታችሁ ሰላም እንድትፈጥሩ እፈልጋለሁ። እንዴ እንዲህ እንድትቀጥሉ አልፈልግም። ከሱ ጋር እኔ የማይዘጋ ፋይል አለኝ ከሱ ጋር እንዲህ የማይቋጭ ማለት ነው። እንዲህ በቀላሉ አይሆንም። ኧረ ሀይሚ እንዴ ምን ቤተሰብ አልተገዳደላችሁ እንዴ? ቤተሰብም የተገዳደለ እኮ ይቅር ይባባላል አይደል? አይ ተራ ነገር እኮ ናት። ግን የእውነት ጌታን ቆም ብለሽ ብታስብ የተፈጠረ ይመጣል አይመጣም? እሱን ብቻ ንገረኝ። ይመጣል እኮ ካሜራውን አጥፎ ይጥፋ እና ካሜራ ቢጠፋ ምን ለውጥ ያመጣል እኮ? ይሄን እመልስለታለሁ ማለት የምመልስለት እቃዎችን እንዲታይ አልፈልግም፣ አደባባይ እንዲወጣ አልፈልግም። ይሄ የህፃን ልጅ ጨዋታ አይደለም። ሲሪየስ ነገር ነው። ለሲሪየስ ነገር ነው የመጣሁት። ልመልስለት እኮ አትመልሽለት። እሺ በቪዲዮ አትመልሽለት። ብቻ ይምጣና እናውራ። እኔ ደግሞ የመጣሁት ይሄን ለመመለስ ብቻ ነው። እሱን ከካሜራ ጀርባ ትመልሽለታለሽ። እሱ የኔን ስልክ የማይመልሰው ምናምን ለራሱ ብዬ ነው እቃዎቹን ለመመለስ እንጂ እኮ እኔ ለራሴ ጉዳይ ብዬ ኧረ ይህቺ ተራ ነገር እኮ ስልክ መዝጋት ምናምን አለማንሳት ይችላል። ግን እቃዎቹን ውሰድልኝ። እኔ እሱን የሚያስታውሰኝ ነገር አንድም ነገር አለ። አንዳንድ ሰዎች ስላላችሁ ሳይሆን እኔ እሱን ማስታወሻ ስለማልፈልግ ነው። እሺ የምመልስልኝ ማለት ነው። ምክንያቱም እኔ የእሱን ትዝታ ምንም ነገር አልፈልግም። ለዛ ነው። ይቅርታ አንተን ላስቀይም ፈልጌ አይደለም። አንተ በጣም በህይወቴ ውስጥ ትልቅ ቦታ አለ። በጣም በሁለታችን ውስጥ እኔና ብሩኬ እንዳንጣላ ከሚፈልጉ ሰዎች መካከል አንዱ አንተ ነህ። በጣም ብዙ የሚጥሩ ሰዎች አሉ ምናምን። ሁላችንም በጣም ነው የማመሰግነው። በዚህ አጋጣሚ ስለኛ የምትለፉ የምትጥሩ፣ ለማለያየት የምትጥሩ ደግሞ
እናንተንም አመሰግናለሁ። ምክንያቱም ያው በህይወቴ የሆነ ሸክም ነው የሚቀልልኝ። ገባችሁ? ምንም እንትን ስላላችሁ አይደለም። እና እኔ የእሱን ምንም አይነት ነገር ምን የሚያስታውሰኝ ነገር አንዲት ቅንጣት ታክል አልፈልግም። እንዲህ የጥፍሬን ግማሽ ታክል ማለት ነው። ይኸው ሲጀመር ራሱ መጥቷል። ስልክ አለማንሳት፣ ስልክ መዝጋት የኛ ጢባራ በጣም እንደዚህ ትንጠባረረው ይላል እንዴ? መፍጠር ታዲያ ምን ተባረ? ምን ነው ስልክ ለመጀመሪያ ጊዜ ነው ያዝከው ወይስ እንደዛ እንዳልል ያው ፍሬሽ ሰው ያነሳል ስልክ ምናምን ብርቁ ነው ስልክ ማውራት፣ ስልክ የሆነ ነገር ማለት ምንድን ነው እንደዚህ ነው? በጣም ደረትህን ነፋ። ምንድነው ከካሜራ ጀርባ የምመልስልህ እቃዎች አሉ። ምንድነው የምትፈልጊው? ቆይ ከእኔ ከአንተ ምን እፈልጋለሁ? እሺ ምንድነው እንደዚህ የሚያስኮንሽ? ጤነኛ ነሽ ግን? ኧረ እባክህ የሰራኸውን ሰርተህ ጤነኛ ነሽ ግን ትላለህ። እንኳን ሰራው ደግ አደረኩሽ። እንኳን እሺ ደግ አደረኩ። እንደዛ ከሆነ ረጋ ብላችሁ በሰላም ስማኝ። እኔ እንዴት ብዬ ነው እቺ ልጅ ማውራት? እኔ እኮ ግራ ገባኝ በጽም ምን ላድርግሽ? እሺ እኔ እናንተ ከዚህ በኋላ የምንግባባ ሰዎች አይደለንም ሲጀመር ራሱ። እሺ እኔ ምን እንድፈርጥ ነው የምትፈልጊው? ለምን ትፈርጣለህ አንተ? ምን ፈጠር ነው የምትሆን? እቃዎችን ውሰድልኝ። የምን እቃ ነው? ሀይሚ ስነ ስርዓት እኔን እልህ ውስጥ አስገብተሽ ሆነ አንቺን ሌላ ነገር እንዳደረግሽ አታ እኔ እልህ ውስጥ እያስገባሁ አይደለም። እረፍ። ስነ ስርዓት እልህ ውስጥ እያስገባሁ አይደለም። ስነ ስርዓት ያዥኝ። ማርያምን እመታሻለሁ። እረፍ። እመታሻለሁ። ስነ ስርዓት ያዥ። በቃ ተውኩሽ አይደል? ለምን አትሄጂም? ዝም ብዬ ቁጭ አልኩ። አንቺ ኧረ በጌታ ለምን ትተዋለህ? በጣም ነው የጠገበችው እቺ ልጅ። በጣም ነው የጠገብሽው። ምን አግኝተሽ ነው ግን? ፍታልኝ። ዳኒ ነው ያጠገበሽ? አንዴ ፍታልኝ። በጌታ ይረፍ። ማንም ያጥግበኛ አይመለከትና አንዴ ፍታልኝ። ረስቼው ነው አድርጌ የመጣሁት ነገራችን ላይ። ታይ ሀይሚ በጌታ ረፊ። እኔ አስደብርሻለሁ፣ አስቀይምሻለሁ። በቃ ትቼሻለሁ። ኧረ ሀይሚ የማይደረግ ነገር አታድርጊ በጌታ። አንቺ ሰው አናደደኝ ብለሽ ሰው አለ ብለሽ እኔ ሰው ስላለ አይደለም። እኔ የእሱን ማስታወሻ ምንም አይነት ነገር ስለማልፈልግ ነው። በቃ አለቀ፣ ጨረስኩ። ነገርኩሽ እኮ ሽጪው እና ተጠቀሚበት አልኩሽ። እኔ ችጋራም አይደለሁም እኮ እኔ አልፈልገውም። ስጦታ ነው። ንቀት ካልሆነ ሊቸግረኝ ራሱ ይሻላል። ምንም ያላጡ ቤተሰቦች አሉ። ሊቸግረኝ ሌላ ነገር ውስጥ ባትገቢ ጥሩ። እዚህ ጋር እኔና አንቺ ነን ያለ ነው እኮ። መነካት የሌለበት ቦታ አትንኪ፣ አትድረሽ። በጌታ የሚያረበው ማርያም ነው። ስነ ስርዓት ለልደት ያሰርክልኝ ስጦታ ነበር። በነገራችን ላይ ይሄ ለልደት የሰጠኝ የአንገት ወርቅ ነበር እና ሁላ ረጅም ጊዜ ሆኖ ነበረ ካደረኩት ማለት ነው። እና ስነ ስርዓት አይሚ፣ እኔ እንዳስደብርሽ ካልፈለግሽ ስነ ስርዓት እመታሻለሁ። ረፍ አትፎክር በእናትህ። እዚህ ውስጥም እቃዎች አሉ። ያው አንድ ላይ አድርጌላለሁ። በነገራችን ላይ ይሄ ደግሞ ቀለበት ነው። ከዚህ በኋላ እኔ ራሴን ነፃ አውጥቻለሁ። ወደዛው ሰጀኝ። እንቀበል። ተቀበለኝ። እንቀበል። እዚህ ለምንድን ነው እንደዛ የምታየኝ? ትክክለኛ ነገር ነው እያደረኩ ያለሁት። አንቺ ልጅ ምንድን ነው አርፎ መቀመጥ ምናምን አችም እንዴ? ኦ ሌላው ደግሞ የረሳሁት ነገር ይሄ ቀሚስ እሱ የሰጠኝ ስጦታ ነበር። አይገርምም? በህይወቴ ቪዲዮ ላይ አንዴ ነው ምናምን ነው ለብሼው የማውቀው። በእርግጥ በሰዓቱ በጣም ወድጄው ነበር፣ ያምር ነበር። ያው እንደ እውነት ሆኖ ፕሮግራም ስለሌለኝ የራት ግብዣ ምናምን የሚጋብዘኝ ስላጣው አልለበስኩትም። ከዛ ዳኒ ጋብሻል። አይ ይቅርታ፣ ከዳኒ ጋር እንደዚህ አይነት አንተ እንደምታስበው ይሄ የዘቀጠ እንትን የለኝም። ኧረ እባክሽ። እና እንካ ሌላ የረሳሁት ነገር ጤነኛ ነሽ ግን አንቺ? አይደለም ጤነኛ ነሽ? ሆነ በስርዓት እያሰብሽ ነው? ይሄም ለልደቴ ከወርቁ ጋር የሰጠኝ ቀሚስ ነበር። ይሄ ቀሚስም እንደዛው በሱ በኩል የመጣ ቀሚስ ነው። በሱ በኩል የመጡ እቃዎችን አንድም እቃ አልፈልግም። ስለዚህ እንዴት ነው የሚያደርግሽ አንቺ? ነገሮች እኮ እንዳይቀጥሉም በጌታ እንዴ ይስተካከላል እኮ። ተራ ነገር እኮ ነው። አይ ሚስተካከል የማይመስላቸው ሰዎች አሉ። ልክ እንደሱ አይነት ጭራሽ እኔ ነኝ ጥፋተኛው? መልሽልኝ።
እቃዎችን ውሰድልኝ። እኔ ነኝ ጥፋተኛው እና እኔ ነኝ ለማስተካከል እኮ 1 ሚሊዮን ነው የጠየቁት። አንተ በጀመርከው መዘዝ መሰለኝ እንደዚህ መሆኑ። ስነ ስርዓትሽ ነው። ልቀቀኝ በእናትህ። ስነ ስርዓት ልቀቀኝ እኮ ልቀቀኝ እኮ አትናነቂ። ሳትይዘኝ እኮ ሞራል ይችላል። Learn by doing, mastering the technology that will shape our world. Study in Germany and immerse yourself in the world of business and technology. Undergraduate, postgraduate, global MBA. Whatever your path, you'll tackle real-world projects, preparing yourself for a global career. Join a global network of leaders and get ready to create impact. Vicks Vapor Drops. It relieves sore throat, cough, and gives a feeling of deep, clear breathing. እኔ ሴት ነሽ ብዬ ምናምን በጣም ታግሼሻለሁ። እኔ ሴት ነሽ እየመጣሽ አፍሽን ምናምን ከትብኛ ነው ሰው አይደለም። በቃላት ክብርን ከሚነካው መቼም ልቀቀኝ በእናትህ ልዛ አፈሰኝ ልቀቀኝ። ቀን በቀን እየመጣሽ ያማል ከኔ ጋር ባትናናቂ ይሻልሻል። ሁሉ ቀን እየመጣሽ እቃዎችን ልሰጥህ ነው የመጣሁት። ብዙ ከፈለግሽ እኮ ስጦታ አይደለም ስጦታ እንደዚህ ስሚኛ። እኔ ያንተን እቃ አማርኛ ነው አማርኛ ነው። ልቀቀኝ እያሳመምከኝ ነው። ያማል እንዴ እንዴት ነው እያሳመምከኝ ነው። ልቀቀኝ። እንደ ሴት ተከብረሽ ቁጭ በይ። አጎል እንጣጥንጣጥ አትበይ። እንደ ሴት ተከብረሽ ከዚህ በላይ አክብሬሽ ነው ዝም ያልኩሽ። ልቀቀኝ እኮ አክብሬሽ ነው ዝም ያልኩሽ። ስነ ስርዓት ይጂ ቦሻ እንደ ልክ በቃ ልክ ይኖርሽ መናሽ ወደዛ ባይኖርሽ እዚሁ ያላጋሻለሁ። ምን ልታመጪ ነው? እየፎከርክ ነው። እንጣጥ አይደለም እየፎከርክ ማርያምን ረፈኝ። በጣም እየፎከረ ነው። ረፊ አማርኛ ነው። አረፍ እልህ ውስጥ አትክተችኝ። እኔ እልህ ውስጥ እየከተትኩ አይደል። እቃዎችን እንሰልኝ። አይሚ ዞሬ ከዚህ ጋር በቃ አትገኘኝ። ወደዛ ዞር። ስነ ስርዓት ይጂ ስነ ስርዓት ይጂ። በቃ ዞር አትፈታተኝኝ። ምንድን ነው ስሰማሽ አበዛሽው። ራስን በጣም ቆለልክ እኮ በጣም ሰቀልኩ። እንኳን ነካሽ ራሴን አረጀ የሰቀልኩት እኮ። እቃዎችን ውሰድልኝ። እኔ አንተን የሚያስታውሰኝ ምንም አይነት ነገር አልፈልግም። ካላስ ዞር ይዘሽ ጣዩ ከፈለግሽ እኔ ሰጠሁሽ አይደለ? አልፈልግም እኮ ዞር እንናናቅ፣ እንከባበር። ምንድን ነው አንቺ ሁለት ቀን ሙሉ ንዝንዝ አታርፊም እንዴ? ለምን አርፋለሁ? እቃዎችን እስከመልስ ድረስ ለምን ተይኝ። ተውኩሽ አይደል? ተይኝ። ተውኩሽ። እቃዎችን ውሰድልኝ፣ ከዛ በኋላ ተውሃለሁ። ሃይሚ እኔ አሁን አልደረስኩብሽም፣ አልነካሁሽም፣ አልጠራሁሽም። ስነ ስርዓት ይዘሽ ወደዛ ሂጂ። ኧረ በእናትህ እንዴ ሁለታችሁም አልጠራሁም። ያሟል እንዴ ፍፄ፣ በእናትህ ለዚህ ነው ከካሜራ ጀርባ ይሁን። ምን ለዚህ ነው ምን እንደ ልብሽ ለማውራት ካሜራ እንደ ልቤ አሁንም ኦዲየንሶች አሉ። እንደ ልብ አፍ ለመክፈት ነው የምፈራ መሰለህ? እንደ ልቤ ነው የማወራው። እና ታዲያ ስነ ስርዓት የሚያስፈራኝ ነገር አለ። ምንድን ነው የሌለሽ ማንነት አምጥተሽ ምን ልፈልሽ እዚህ ጋር? ምንድን ነው ማንነት? የሰው ልጅ የሌለውን ማንነት ምንድን ነው እቅድሽ? ወይስ ይሄ ነው አንቺ ሃይሚ ነሽ? እንደ ተከበርሽ ተከብረሽ ያቺ ሃይሚ እኔ ነኝ። እንደ ተከበርሽ ተከብረሽ ቁጭ በሃይሚ እኮ እቃዎችን ውሰድ። ስነ ስርዓት ይጂ ወደዚህ በእናትሽ እቃዎች ምናምን እያልሽ አታንቺ ነሽ። እረፊ። ስነ ስርዓት አንስተህ ውሰድ። የራስሽ ጉዳይ። ከፈለግሽ አታንሺ። እንከባበር። ዞሬ ከፈለግሽ ዞሬ። በቃ እኔ ጋር እንዳመጪ እንደፈለግኩ አረገኝ። አክብሬ እቃዎችን ይዤ ለበመጣች ዞሬ ሃይሚ እኔን እልህ ውስጥ አትክተቺ። እንኳን ተላለፍ የራስሽ ጉዳይ። ተውኩሽ እኮ እኔ ነኝ እንዴ እልህ ውስጥ ተውኩሽ እኮ። ምንድን ነው የምትፈልጊው? ተውኩሽ አይደል? ምንድን ነው የምትፈልጊው ከእኔ? ምንድን ነው የምትፈልጊው? ምንም ካልፈለግሽ ዞሬ ልሂድ። አልሄድም። ሌላ ነገር ውስጥ አልሄድም። ምን ልታመጣ ነው? እሺ አልሄድም። ምን ሊያመጣ ነው? ልጅ ያዝልኝ። እኔ አስደብራታለሁ። እኔ አስደብርሻለሁ። ፎክር ማድረግ የምትፈልገው ነገር ካለ አድርግ። ምንድን ነው? ምን ልትሆን ነው? ሂጂልኝ ምናምን። አልሄድም። ስትከበር አይገባህም እንዴ? በጣም ብዙ ጊዜ አከበርኩ። ብዙ ጊዜ በጣም እንደዚህ እንደ እንቁላል የለ እንደዚህ ተንከባከብኩ። ታውቃለህ? እንደዚህ ልክ እንቁላል ሲወድቅ እንደሚፈርቀው ልክ እንደዛ እንዲህ ተንከባከብኩ። አሁን ግን ልክህን አለፍክ። በጣም ቃል ነው አምጥቼ የሰጠው። እንኳን አለፍ ጭራሽ። ስሚ እኔ ልኬን ያለፍኩት አይደል? እና እኔ እንኳን ልቀቀኝ። እሺ ቀስ ብለሽ ደጊ። እንደ ህፃን ያርግሽ።
ኧረ ለሚያልፍ ቀን የማያልፍ ቃላት ተነጋገሩ። ማጣጣት እንዳትላለች እንዴ ተውኩሽ አይደል እንዴ? እኔ በቃ ምንድን ነው የምትነዘንጂው? ምንድን ነው የምትነዘንጂው? በጣም ተነዛነሽ። አልወስድም በቃ ስጦታ እስኪ ሂጂ። እሺ ይኸው ጥርግ ሂጂ። ይኸው እኔ ወስደዋለሁ። ጥርግ አልሄድም። ጥጣሽ ምትሄጂበት ሂጂ። ይኸው ወሰድኩት። እንደወስድ አይደል እኮ ሂጂ። ታዲያ ብላ አታመናጭቀኝ። ሂጂ በቃ የራስሽ ጉዳይ። እኔ እሄድልሻለሁ ከዚህ በኋላ እኔ አጠገብ እንዳትደርሺ እሄዳለሁ። እዛ አቃጥልልሻለሁ። እያየሽ አቃጥሎ እንዲ በጣም ነው ደስ የሚለኝ። እንደውም ምን እንደምፈልጊ እራሱ ነው ያላውቅም። ስነ ስርዓት ምን እፈልጋለሁ እኔ ስነ ስርዓት ከአንተ ከነ ምናምን መለየት ነው እሺ የምፈልገው እኮ። ታዲያ እኔ እኮ አልመጣሁም። ምን እንደምትፈልጊ ምንድን ነው? አንቺ እኮ ነሽ እየመጣሽ አፍን ከፍቺው። እቃዎችን ነው ይዤ በጣም አፍሽን ከፈትሽ። እቃዎችን ነው ይዤ የመጣሁት። ምን እቃ? ስጦታ ነው። ክብረ ቢስ መሆንሽን አየሁ። በቃ ክብረ ቢስም ልሁን ምንም ልሁን አንተ ምንም የሚያስታውሰኝ ንግግር አልፈልግም። ምንም አይነት ደግሞ እቃዎች አልፈልግም። ጤነኛ አይደለሽ። ከዛሬ ጀምሮ ደግሞ ታያለህ። ምንድን ነው አንተን የሚያስታውሰኝን ነገር ጨረስኩኝ አይደለ? ከዛሬ ጀምሮ አሳየህ። ምን ታሳይኛለሽ? አሁን ለምንድን ነው የምታሳይኝ? እኔ እሺ ምን ላድርጋት? ፍጹም እኔ ምን አድርጋት ነው የምትለኝ? እኔ ምን ላድርጋት እንዴ? ለምን አትረጋጉም? እያለ ለምንድን ነው እኔ ምን ላድርጋት? እሺ እኔ ምንድን ነው ጤነኛ አይደለሽም እንዴ? በቃ ስነ ስርዓት ያጂ። እኔ ምን አድርገኛል? እየመጣሽ ይዋት በይ። ምን እሺ ነው ሰድልኝ እኮ ወሰድኩ። በቃ እሺ ምን ዝም አብሽ መዝጋታችን አልችልም። እሺ በጣም ተበጣጠስክ እኮ። ቴንክ ዩ። ተቀነጣጠስክ። ገና አቀነጣጠሳለሁ። ምን ልታመጪ? ሙሉ የራሴ ነው ሁሉም ነገር። አዎ መፍትሄ ነው። ምን አገባሽ? ሁሉንም ነገርህን ይዘህ ይጥፋ እንዴ? ሰው ሲሰራ እሺ ሂጂ። ማን ስለሆንሽ ነው ሂድ ምናምን? አንተም እኮ ሂጂ እያልከኝ ነበር እኮ። ሂጂ በቃ ሂጂ። ያው ሂጂ። አሁንም እልሻለሁ ሂጂ። አልሄድም በቃ። እኔ ደግሞ አልሄድም። አልሄድም። እሰይ ሁለታችሁ ምንም እንትን አላላችሁ ጌታ። ኧረ ተው በቃሽ። ይቅርታ ህፃን ክብረቢስ ምናምን። እኔ ስድብ የሚሞቀኝ የሚበርደኝ መሰለህ እንዴ? ተገናነብ እንዳይሞቅሽ እንዳይበርድሽ። በቃ እንደፈለግኩ አደርገዋለሁ። ማለት ያለብህን ነገር በሙሉ ማለት ትችላለህ። ከፈለግክም አቃጥለሽ እንድለፈልፍም እንዳወራ ምን የምታደርጊው አንቺ? እኔ እኮ ትቼሻለሁ። ከፈለግክም አቃጥለዋለሁ። ምን ይጠበስ? በቃ ይዘህ ሂድ። ምን ይሰራል? ይዘህ ሂድ በቃ። አለብሰው ያንቺን ቀሚስ ስትወፍሪ አልበቃ አለሽ እንዴ ልብስሽ? እንደዛ በለው። ምናልባት ሰፋ ያለ ሌላ ሰፋ ያለ እንከባበር። ራስሽን አታወርጂ በቃ። ምንም ራሴን እያወራሁ ራስሽን አታወርጂ። በዚህ ልክ እንዳይወራም ስነ ስርዓት ያጂ። በቃ ጸጥ የምትይ ከሆነ ጸጥ በይ። እያየሁህ አቃጥለዋለሁ አላልክም? ኧረ ተው። አይ አቃጥለዋለሁ እያለ ነበር እና አሁን እያየሁት ላይተር ምናምን አልያዝሽም? በቃ ላምጣልህ። ሌላ ነገር ውስጥ አልግባ። ከዚህ ልጅ ሌላ ነገር አይደለም። ምን ውስጥ ልትገባ ነው? ሌላ ነገር ውስጥ እንዳልገባ የሆነ ነገር ምናምን ምን የት ልትገባ ነው? ረፊ ያማል እንዴ? ልቀቀኝ በእናትህ። አያማታ ልቀቀኝ። እጅህን አሳርፍልኝ። እመታሻለሁ። አይሚ በዚህ ልክ አንናናቅ። በቃ እሺ እንደ ሴት ተከብረሽ ሂጂ። እየናኩህ አይደለም በቃ ግን አትፎክር። በጣም ገባ። ምንም ዝም በለው በእናትህ። በጣም እያናድደኝ ነው። ኦልሬዲ አልፏል። በቃ ተው። ክብር አይወድልህም እንዴ ቡቡ? እሺ በቃ እኔ እኮ አንተን የሚያስታውሰኝን ነገር አልፈልግም። ካልፈለግሽ ወሰድኩ በቃ። ሌላ ወሬ አልፈልግም። ሂዳ ታዲያ ይዛት ሂድ በእናትህ ከቻልክ። በቃ ተስፋ ከሆነ እንዳታወራኝ እንደ ሰው በቃ ተውኩሽ አይደል? ወይስ ጭቅጭቅ ነው የምትፈልጊው? አርፎ መቀመጣችን በቃ አርፎ መቀመጣችን አፍሽን ዘግተሽ ሂጂ። መች ነካው? እየመጣችን በቃ አትበይ። እየመጣሽ እናንተ ፍላጎት እናንተ መለያየት ነው የሚፈልጉት። ደስታ እየፈጠራችሁ እንደሆነ ግን ታውቃላችሁ። ስማ ጫፉን አልነካሁትም። እናንተ እያልካት አሁን ሰድልኝ ብቻ ነው ያልኩት። እናንተ እያልካት ግን እሱ በጣም እንትን እያለ ነው። ምንም ላረጋታችንም ከዚህ በላይ ገደል እኮ ግቢ ያልኩሽ። በቃ የራስሽን ኑሮ ኑሪ። ተውኩሽ። ኧረ ገደልማ አልገባም። ገደል የሚገባው ገደል ይገባል። እሺ ምንድን ነው የምትፈልገው? ይኸው ትላለች። ምን ላድርጋት? እሺ እኔ ይግሩች እና እንደዚህ የሰውን ሕይወት ማክበድ ምን ይሉታል? ምን እሺ ምን ላድርጋት? ይሄንን አርጋ እንዲያርግ በለኝ። ምን ላድርግሽ?